ማህሌት ብሩኬን ሳይወድ በግዱ እንግዲህ መኝታ ቤት ጎትታ ይዛው ሄዳለች። ምሳሌ በሩን ገርገብ አድርጋ እያየቻቸው ነበረ አጮልቃ። ከዛ በኋላ ኋንፍና አደረገችና ወደ ቅድስትዬ ሮጠች ሄደች። ቅድስትዬ ቅድስትዬ ትላታለች። አቤት ምን ሆነሽ ነው ደግሞ ትላታለች። እንዴ ማህሌት እኮ አባዬን እጁን ጎትታ ይዛ ከአልጋው ወደ አልጋው ወሰደችው ወደ ክላሱ። እንዴ ምን አስባ ነው ትላለች። ኧረ እባክሽ ምሳሌ እውነትሽን ነው? እርግጠኛ ነሽ? አይተሻቸዋል? አዎ በቃ ጠብቂኝ አለችና ቅድስት ሄደች። በጣም ተናዳለች። ሳለብሳለች፣ ሳትጎርሳለች። ጋሽ የማይን ነገር አያደርገውም። በፍጹም ጋሽ አያደርገውም። ሊያደርገው ካደረገው ነገ ጧት ተነስቼ አገሬን እገባለሁ። እንዴት የዚች ቤትማ አልኖራትም። ግን በቃ ማህሌት እዚህ ልትኖር ነው ማለት ነው። ጋሽ የፈቀደላት ጭራሽ አብረው ሊተኙ። እኔ ግን ቃሉን አጣፊ እንደ ብሩክ አይነት ሰው የለም። ስለዚህ እንዴት እኔን አገባሻለሁ ብሎ እኔን በተስፋ ሞልቶ እንዴት ከእሷ ጋር ተጓትቶ ክላስ ይገባል ከክፍሉ ይገባል ብላ በጣም ተናደደች። ከዛ በኋላ ተናደደች እና ሶፋው ላይ ቁጭ አለች። ቁጭ ብላ እየተከዘች ልታለቅስ ሁሉ ነበረ። ከዛ መድብል መጣና እንዴ ትንሽ እንዴት አደርሽ ቅድስት ይላታለኝ። ዝም እንዴ ምን ሆነሽ ነው ደግሞ ዛሬ የከሰረ ነጋዴ መስለሻል ይላታለኝ። ዝም እንዴ ቅድስት የሆንሽውን ነገር አትናገሪም እንዴ? ዝም እሺ ብሩክ የት ነው? ብቻ ከማህሌት ጋር አብሮ ተጋድሞ አድረው እንዳይሆን ብቻ ይህን ካደረገ በፍጹም እኔ እሱን አያድርገኝ አለ። ከዛ በኋላማ ዝም እሷ ምንም አላለችም። ብድግ ብላ ሄደች ጭራሽ ማለት ነው መድብል እንደዛ ሲል። ከዛ ብሩኬ አባት ተኝቶ ተኛኝቶ እንግዲህ ጨራርሰው አሸሸ ገዳያቸውን መጣ ወደ ሳሎኑ። እንትና መድብል ብቻ ነበረ። ከዛ በኋላ እንዴት አደርክም አላለውም። በጣም ደንግጧል ብሩኬ በጣም። ከዛ ደህና አደርክም የለም አይደለም ደግሞ ዛሬ እመነኝ እኔን አያርገኝ። እኔ ንቅሃለሁ ካሁን በኋላ ሰው መስለኝም አትታየኝም። ከማህሌት ጋር አደርክ አይደለ ብሎ ሲለው ምን ላድርግ አንተ እኮ ነህ እኔ ትውጣ እዚህ ቤት ብዬ ብልክ አንተ ትቀመጥ አልክ። ይኸው አስገድዳ ይዘኝ ገባች። ኧረ እባክህ አቅም አጥተህ ይሄማ ምክንያት አይሆንም። እንዴት ከእሷ ጋር ትጋደማለህ? ቅድስትን እዚህ ባለውለታክ እያለች እሷ ልናጋባክ እያልን እንዴት ከእሷ ጋር እንደዚህ አይነት ነገር ትሰራለህ? ብሎ ጥሎት ሄደ። ደህና ሁን ብሎት ማለት ነው። በጣም ተናዶ ነው የወጣው። ማህሌት ጎትታ ወደ ክላሱ የወሰደችው ጊዜ እኔ እኮ ናፍቀኸኛል፣ ይሄን ቀን ነበር የናፈቀን፣ እባክህን ተረዳኝ፣ እወዳለሁ እኮ ብሩኬ ምናምን እያለች ኧረ አንቺ ተይ 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 የማልፈልገው ነገር አታስገድጅኝ እባክሽን፣ ሌላ ውስጥ አታስገቢኝ በእናትሽ ይላል። የሆነ ልፈስፈስ ማለት ነው። እኔ ራሱ እንዴት እንደተናደድኩኝ እሷ ቅፍ እያደረገች ምናምን ዳበስ ዳበስ እያደረገች ሆርማ ምናምን እያደረገች እሱ ደግሞ እባክሽን ልቀቂኝ አታሳስችኝ እያለ ሄዶ ተጋድሞ አረፈው። ቅድስትም በሩን ከፍታ እያየች ነበረ። ከዛ በሩን ከፍታ ስታይ ማህሌት እያየቻት ነበር ቅድስትን። ከዛ እሱን ጥምጥም አድርገችው ቅናትን እንድትቀና ብላ ማለት ነው። እዛ በቃ አበደቻ ቅድስት የመጨረሻ። ከዛ ምሳሌ እንዴ ቅድስቴ እማዬ እኮ ከጋሼ ጋር ነች እንዴ እስካሁን አይወጡም እንዴት ትላታለች። እባክሽን አንቺ እማዬ አትበያት አላልኩሽም እንዴ? ታዲያ ማን ልበላት ቅድስትዬ? እሺ የጋሼ ሚስት። ኧረ ጭራሽ የጋሼ ሚስት። ኧረ ተይ እሺ ማን ልበላት እንዴ? እማዬ አትበይ ማህሌት በያተኝ። እኔ እኮ አይሆንልኝም ማህሌት ማለት ቅድስቴ ትላታለች። ወይዘሮ ማህሌት ደግሞ ያው እንግዲህ ተነስታ ምን ብላ ቁርስ ልትሰራ ነው። ሽንኩርት እየቀጠቀጠች ትንሽዬ አንድ ፍሬ ትሆናለች። እሷን ስቀጠቅጥ ውላ ታድራለች። ከዛ በኋላ ወጥ እየሰራሁ ነው ምናምን አለች። ሄደች እንትና ምሳሌ ገባችና ኩሽና እንዴ ምሳሌዬ እንኳን ደህና መጣሽልኝ የኔ ወርቅ ትላታለች። ያንቺ ወርቅ አሁን ምርጥ ቆንጆ ቁርስ እየሰራሁኝ ነውና እኔ አንቺ አባትሽ ሆነን እንበላለን ትላታለች። ኧረ እባክሽ ቆንጆ ቅድስትዬ ነች ቆንጆ ወጥና ቆንጆ ቁርስ ቆንጆ ነገር የምትሰራው እንጂ ደግሞ አንቺ ደግሞ ከየትኛው የተማርሽው ሙያ ነው ትላታለች። ኧረ እባክሽ ኧረ ተይ ቅድስትዬ አንቺ ማንሽ ማህሌትዬ ምሳሌዬ ግን ለምንድነው እንደዚህ አንቺም ጣል ጣል የምታደርጊኝ እንደ ቅድስት?
ቅድስት እኮ ተናዳ ነው እኔ ከአባትሽ ጋር ስላደርኩ ትላታለች። ቅድስት መቼም አትናደድም። ማንም የምትወጂ ቅድስት ነው የምወዳት እናቴ ቅድስት ነች። ስለዚህ እሷ ሰርታ እሷ ጋር ነው የምበላው። እንዲህ የሰራሁትን አትበይም ብላ ስትላተኝ አይ እሺ እኔና ቅድስት ከበላን ኦኬ ግን ብቻዬን አልበላም አለቻትኝ። ከዛ ተናደደች። ማሌት በቃ እሺ ተይው አለቻት። እንትና እንትና ምሳሌም ጥላት ሄደች። ሉላ የጠበቃው ሚስት ደወለችና አንቺ ምን ሆነሽ ነው ከባሌ ስልክ ላይ የምትደውይው? ሁለተኛ ከባሌ ራስ ውረጂ። ከሱ ስልክ ደውለሽ ባገኘሽ እኔ ፍርድ ቤት ነው የማቀርበሽ ብላ ትላታለች። ኧረ እባክሽ እሱ እኮ ነው እየጨቀጨቀኝ ያለው ሪከርድ እኮ አለ ስትፈልጊ ሽጉጥ እኛ ጋ ነው ብላ ስትላተኝ የራስሽ ጉዳይ እባክሽ እሱን የማውቀው ነገር የለኝም ከባሌ ራስ ውረጅ ካሁን በኋላ አንድ ብለሽ እንዳትደውይ ብላት ቁጭ። ኧረ ምን አይነት ሚስት ነች በለ። ኤፍራታና ደላላው ደግሞ ቀጭቋ እያሉ መንገድ ላይ ጋብዘኝ ትለዋለች። ምንድነው ጋብዘሽ እንደ ስፔሻል ፉል ምናምን አለች። ግን እሱ እሑድ እንኳን ቢበላ ጠገብኩ አይልም። የቤት ኪራይ ክፈልልኝ 1 ወር ትለዋለች። እንደ የቤት ኪራዩም እኮ አንዴ ከተከፈለ የሆነው ዞሮ ዞሮ እያለ እሺ ከዛ በኋላ ስፔሻል ፉል ልጋብዝሽ 1 ወር የቤት ኪራይ ልከፍልልሽ ከዛስ መጨረሻ ላይ ምን ትሰጪኛለሽ ብሎ ሲላተኝ እንዴ ከበላን በኋላ ምን እናደርጋለን ነው እንጂ አላተኝ። እንዴ እጃችን እንታጠባለን አለችው። ኧረ ተይ 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 ወሬማ አትቀይሺ አላት። እና ታዲያ የ1 ወር የቤት ኪራይ ከፍለህ ስፔሻል ምናምን ጋብዘኝ ታዲያ ሌላ ነገር ያምርሃል እንዴ? እና ታዲያ አንቺን የምቀልብ ምንድን ነኝና ነው አለና እሱም ተናዶ ጥሏት ሄደ። መድብልና ሞገስ እንግዲህ ሻይ ቡና እያሉ ካፌ ውስጥ ከዛ እኔ የምልህ ብሩኬ እኮ ከማህሌት ጋር ተኝቶ ቅድስት የመጨረሻ የተናደደች ብሎ ይነግረዋል። ሲጀመር አንተ እኮ ለምን እዛ ቤት ትቀመጥ ትቆይ እንዳልክ አልገባኝም። እሷ እኮ የመጣችው ለተንኮል ነው። ለማንኛውም እንዳታምናት ይላል ሞገስ። አዎ አላምንም። ታውቃለህ ያንን ሁሉ ውጣ ውረድ ወርደን እዚህ ደርሰን ያንን ሁሉ አልፈን እዚህ ደርሰን ደግሞ አሁን ደግሞ የባሰ ነገር ሊመጣ ነው። ለማንኛውም እጅ አንሰጥም እያለ ይላል መድብል ለሞገስ። ዳጣ መጣችና ምን ሆነሽ ነው ቅድስቴ ቅመሟ ትላታለች። ምንም እንደ ምን ሆነሽ ነው? ምን ነው ቡራና ማህሌት አሸሼ ገዳሜ ምናምን አደረጉ እንዴ ትላታለች። ከዛም በኋላ እባክሽ አንቺ ደግሞ ትላታለች። እንዴ ምን ነው እንዴ አንቺ ደግሞ እንደሆነ በቃ እኔን ስታይ ነው እንዴ ኩፍ የምትይው ትላትና ስሚ ይልቁንስ እንደዛ ሆኖ ከሆነማ ቡራ በጣም ሳስቷል። በጣም ባለየ ነው። እኔ ራሱ እቀይመዋለሁ። አሁን የት አባቷ ነው ያለች ብላ ኩሽና ነው መሰል ያለች ብላ ዳጣ መጣችና ምን እየሰራሽ ነው? ምን አገባሽ እንዴ? ምንድነው ምን አገባሽ መጠየቅ አልችልም። አቺም የማንም ዱርዬ ሌባ ይኸውልሽ ምሳሌ እቺ ሌባን አስወጧት ከዚህ ቤት። ለምንድን ነው የምትመላለሰው እዚህ ቤት? ምን አላት? ምን ነው ቤተሰቦቿን አገኘች አልተባለም እንዴ? እዚህ ምን አላት እያለች ማለት ትንጨረጨራለች። ከዛ ውጭልኝ አለቻት። አልወጣም ይኸውልሽ እነግርሻለሁ ከቅድስት ራስ ውረጅ። ቅድስት ቡራ ልታገባው ነው። ስለዚህ አንቺ ምንድን ነሽ አሁን የመጣሽው? ቡራ እኮ አይፈልግሽም ብላት። ምን አገባሽ አንቺ? እሱ የሚፈልገኝ እኔ እፈልገዋለሁ። ምን አገባሽ አለቻትኝ። ከዛ በኋላ አይ የሚያገባኝ ሰው ገና ነው አልተመረጠልኝም የሚያገባኝ ሰው ትላታለች። ኧረ እባክሽ ደግሞ አንቺ ዱርዬ ነጠላ ማንም ያገባሽ እያለች እሺ አሁን የምትሰሪው ምግብ ለማን ነው? ለማንም ይሁን ምን አገባሽ? ለእናንተ መቼም አላቀምሳችሁም። ምሳሌ እኔና ብሩኬ ብቻ ነው የምንበላው። መድብልም ካለ ይበላል አለች ቀበጥ። እኔ ግን በእውነት ብሩኬ በጣም ነው ያናደደኝ። እንዴ እጁን ጎትታ ና ቀስ በል እያለች እያሽኮረመመች ወስዳ ታስገባዋለች። በእጇ እኮ አስገባችው። የሚገርም ነው። እሱ ግን የሆነ ልፍስፍስ ነገር ወንድ አይደል እንዴ? ኮስተር አይልም እንዴ? ዞር ባይላትም በቃ ቅድስትን ለማናደር ነው ይሄ ሁሉ። ቅድስት ግን አሳዘነችኝ ምስኪን። ከዛ ለምንድን አትሄጂም ትላታለች። ለምን ሀገር ሂደሽ? ይልቁንስ ጊዜ እኮ ወርቅ ነው። እርጅና ሳይመጣ ማረጥ ሳይመጣ ሂደሽ ቢጤሽን አግብተሽ ብትወልጂ እናትሽንም አባትሽን ብታስደስች ይሻልሻል። በቃ እዚህ ቤት እኮ እኔና ብሩኬ በቃ አንድ ሆን ትላትና ኧረ እባክሽ አንቺ በዚህ መቼም አትቀመጭም። ኧረ እኔ እኮ የድሮ ሚስቱ ነኝ እናቴ። አንቺ እኮ ሰራተኛ ነሽ። እኔ ሰራተኛ አይደለሁም። እኔ መቼም ያንቺንም ሆነ የጋሽ ሰራተኛ መሆን አልፈልግም ካሁን በኋላ ብላ ስትላተኝ ከዛ ለብሩኬ ሮጠች ሄደች እና ብሩኬ ቅድስቴ እኮ ልትሄድ ነው በቃ እኛ ጋር አልሰራም
የእናንተ ሰራተኛ ሆኜ መቀመጥ አልችልም ብላለች። ኧረ እባክሽ አትልም ቅድስት። ቅድስት ይሄን አለች። አዎ ይሄን ብላለች። ከዛ ጠራት። ለምንድነው የእናንተ ሰራተኛ አልሆንም እሄዳለሁኝ ብለሽ ያልሽው እንዴ? ታዲያ እስከመቼ ነው ሰራተኛ? አንተ ግን ቃልክን የማትጠብቅ ቃል አጣፊ ሰው ነህ። በጣም ነው የምትገርመው ብላ አወረደችበት ብሩኬ ጋር። በጣም ደነገጠ ብሩኬም። እንግዲህ በዚች አፈ ቅቤ ነው የሚባል ቅቤ አፍ በሷ አፍ ገባ። በሷ እጅ ገባ። በቃ እንደፈለገች ታሽከረክረዋለች። ቅድስት ሊተዋት ነው መሰል። ብሩኬ ግን የሆነ እኔ በጣም አናዶኛል። ቅድስት ጋር ይዳራሉ ያገባታል ምናምን የሚል ግምት ነበረን። እንግዲህ ለነገር ስለመጣች በኋላ ዞሮ ዞሮ ስለሚደርሱባት እዛ ቤት መባረሯ እኮ አይቀርም። ማህሌት ያው ለጊዜው ነው እንጂ ዳጣም ነግራታለች። አንቺ እኮ እዚህ ተጠልለሽ ነው ያለሽው እንጂ እኮ ቤትሽ አይደለም። ኧረ እባክሽ ቤትሽ አይደለም አላልሽም ጭራሽ። በይ ውጪልን አሁን ውጪ ቀጥ ብለሽ አለቻት። እኔ ኩሽናው እወጣልሻለሁ እቤት ግን አልወጣም። እንዴት ለምን አባሽ ነው የማትወጪ? ምድረ ሌባ ምሳሌ ይቺን ሌባ አስወጡልን። እየመጣች እኮ እየሰረቀች ነው የምትሄድ። አንቺ አታያትም ይሆናል እንጂ ኧረ እባክሽ ዳጣ መቼም ሌባውም አይደለችም። እኔ አውቃታለሁ ዳጣን እወዳታለሁ። ትወጃታለሽ? ተያይዛችሁ ገደል ግቡ አለች። እነ ማህሌትን በሩን ጓ አረገችው።